ፍቅረኛሽ ከዚህ በኋላ እኔና አንቺ መቀጠል አንችልም እዚህ ጋር ይውቃን ካለሽ ምንድነው ማድረግ ያለብሽ? እለምነዋለሁ? አይ ሌላ አለቅሳለሁ ካላንተ መኖር አልችልም ምናምን ብዬ አይውልሽ። እነዚህ ነገሮች ሁሉ ስህተት ናቸው። ልቀቂው። የምሬ ነው ምልሽ ተዩ በቃ። ይሄን ጥያቄ ላንቺ ከማቅረቡ በፊት በደንብ አስቦበት ተዘጋጅቶበታል። ከሳምንት በፊት ብቻውን የጨረሰው ጉዳይ ነው። ይህ ሐሳብ እሱ ጋር ረጅም ጊዜ ወስዶበታል። የተደመደመበት ሐሳብ ስለሆነ እሱን ለማስቆም መታገል ሳይሆን ክብርሽን መጠበቅ ነው እዚህ ጋር ያለብሽ። ኦኬ መሄድ ትፈልጋለህ? እሺ እኔ አፈቅርሃለሁ። አስበህበት እንደሆነም እርግጠኛ ነኝ። መልካም ህይወት። እንደኔ የምታፈቅር ሴት መቼም አታገኝም። በተረፈ ይቅናክ ብለሽ ላኪው። ይሂድ፣ አይቶ ይመለስ። ሄዶ እንዳንቺ የምታፈቅረው ሴት ሲያጣ አንቺ ጋር ነው ያለው እንጂ የምታለቃቅሽ ከሆነ ምን እንደሚል ታውቂያለሽ? እቺ ልጅ ከኔ ሌላ የሚፈልጋት ወንድ የለም፣ ለዛም ነው እየለመነችኝ ያለችው ብሎ ይንቅሻል። ዋጋሽን ነው ዝቅ የሚያደርገው። በፍጹም ሊያከብርሽ አይፈልግም። ዛሬ ልታስቆሚው ትሻለሽ። አዝኖልሽ ስታለቅሽና ስትለምኚው አዝኖ ሊቆም ይችላል። ነገር ግን አብሮሽ አይቀጥልም። ሊሄድ የተነሳ ልብ ማስቆም ትርፉ ማስረፈር ነው። አንዴ ልቡ ሄዷል። ይሄን ጥያቄ ሲያቀርብ አንዴ ልቡ ሄዷል። እግሩ አብሮሽ ሊሆን ይችላል። ከትንሽ ጊዜ በኋላ እግሩም ተከትሎት ይሄዳል። በየጊዜው ነው እንለያይ የሚልሽ። አንዴ ከለመንሽው ግን ሄዶ እንደማያዋጣው አይቶ የተመለሰ ወንድ መቼም ቢሆን ያንን ጥያቄ አያነሳም። ካንቺ ህይወት ርቆ ህይወቱን አይቶታል። በሰው ላይ ተስፋሽን አታርጊ። እንደዛች ወፍ ማለት ነው። ያቺ አንድ ዛፍ ላይ ወይንም እንጨት ላይ የተቀመጠች ወፍ እምነቷም ተስፋዋም ክንፏ እንጂ እንጨቷ አይደለም። እንጨቱማ በማንኛውም ሰዓት መብረቅ ሊመታው ሊሰበር ይችላል። እሷ ግን ተነስታ በራ ጉዞዋን ትቀጥላለች። አንቺም እንደዚህ ነው መሆን ያለብሽ። ተስፋሽ አንቺ ጋር ይሁን። ሰው ነው በየትኛውም ሰዓት ሊቀየርብሽ ሊለወጥብሽ አዲስ ማንነት ይዞ ከህይወቴ ውጪልኝ ሊልሽ ይችላል። ያኔ ጀስት ያሳዝናል፣ ያስከፋል አውቃለሁ። ግን በቃ የራስሽን ህይወት ትኖሪያለሽ። ዛሬ ፍቅር ውስጥ ያለሽበት ህይወት ከራስሽ ጋር ያለሽ ነጸብራቅ ነው። ከራሷ ጋር ደስተኛ የሆነች ሴት ፍቅር ውስጥ ከገባች ያንን ሰው ደስተኛ ታደርገዋለች። ግን ከራሷ ጋር ደስተኛ ያልሆነች ሴት ፍቅር ውስጥ ገብታ ዲፔንደንት ነው የምትሆነው፣ ጥገኛ። እዛ የፍቅር ግንኙነት ውስጥ ከሰው ደስታ የምታገኝ ሴት። ከዛ በፊት ግን የፍቅር ግንኙነት ውስጥ ከመግባትሽ በፊት አንቺ ከራስሽ ጋር ደስተኛ ሁኚ። ከዛም በኋላ ይደርሳል። አንቺ ከራስሽ ጋር ደስተኛ ስትሆኚ ካንቺ ደስታ ለመጋራት ብሎ ብዙ ሰው ይቀርብሻል። የምሬን ነው፣ በብዙ ሰው ትከበቢያለሽ። ነገር ግን አንቺ ከሰው ደስታን እየፈለግሽ ከሆነ በየትኛውም ሰዓት ተነስቶ ልብሽን እንክትክቱን ያወጣዋል። ስለዚህ በራስሽ ደስተኛ መሆን ተለማመጂ። በራስሽ ደስተኛ መሆን መቻል አለብሽ። ካለበለዚያ ህይወትሽ ከባድ ነው የሚሆነው። እንለያይ ካለሽ ልቀቂው። ፍቅር በልመና አይሆንም። አስቢበት።